ሰላም እንደናችሁ የኢንፎቴክ የዩቲዩብ ቤተሰቦች ትንሽ ጠፋ ብለን ነበር። በአዲስ ቪዲዮ ከረጅም ጊዜ በኋላ ተመልሰናል። ዛሬ ይዤላችሁ የመጣሁት በዋይፋይ የሚሰራ የደህንነት ካሜራ እና በሲም ካርድ የሚሰራ የደህንነት ካሜራ ልዩነታቸውንና አንድነታቸውን ከነማብራሪያው እንዲሁም ደግሞ ከነዋጋው ነው ማለት ነው። ቪዲዮን ከመጀመራችሁ በፊት ግን ላይክ፣ ሼር፣ ሰብስክራይብ በማድረግ የኢንፎቴክ ቤተሰብ መሆናችሁን እንዳትረሱ። በቀጥታ ወደ ቪዲዮ ወይም ወደ ማብራሪያው እንሂድ። በመጀመሪያ የማሳያችሁ በዋይፋይ የሚሰራ የደህንነት ካሜራ ምን ማለት እንደሆነ ነው። በዋይፋይ የሚሰራ የደህንነት ካሜራ ማለት ቤታችሁ ወይም ስራ ቦታችሁ ይህንን ሴኩሪቲ ካሜራ ወይም የደህንነት ካሜራ ስትገጥሙት የግዴታ አጠገቡ የዋይፋይ ራውተር መኖር አለበት ወይም ደግሞ ዋይፋይ መኖር አለበት ማለት ነው። ስለዚህ ዋይፋይ የሳምንት፣ የወር፣ የአመት ትሞሉበትና ፓኬጅ ማለት ነው። ዋይፋው ቤት ይቀመጣል ወይም ደግሞ ሴኩሪቲ ካሜራው የተገጠመበት አጠገቡ ዋይፋይ ታስቀምጣላችሁ፣ የዋይፋይ ራውተር ታስቀምጣላችሁ ማለት ነው። ኢንተርኔትን ማግኘት የግዴታ ስላለበት ማንኛውም የደህንነት ካሜራ ስትገጥሙ ኢንተርኔት ማግኘት ስላለበት ኢንተርኔቱን ከዋይፋይ ይወስዳል ማለት ነው። እናንተ ክፍለ ሀገርም ውጭ ሀገር መሆናችሁ የምትከታተሉት በዳታም ሊሆን ይችላል፣ በዋይፋይም ሊሆን ይችላል። እሱ ችግር የለም። ነገር ግን ይህ በዋይፋይ የሚሰራ የደህንነት ካሜራ ስለሆነ አጠገቡ የዋይፋይ ራውተር መኖር ግድ ይላል ማለት ነው። ይሄ ሚሞሪ የሚቀበል የደህንነት ካሜራ ነው። ስለዚህ ሚሞሪ የሚቀበል የደህንነት ካሜራ ደግሞ ላይቭ ብቻ ሳይሆን የተቀዳውን ማየት ትችላላችሁ። ለምሳሌ 64 ጂቢ ሚሞሪ ብትገዙና እዚህ የደህንነት ካሜራ ውስጥ ብትከቱበት የአንድ ሳምንት ወይም የ7 ቀን መቅዳት ይችላል። ከ7 ቀን በኋላ ያለውን አንዳንድ ቀን ደግሞ ዴሊት እያደረገ ራሱ መቅዳቱን ይቀጥላል ማለት ነው። 128 ጂቢ ደግሞ ከገዛችሁ 15 ቀን እንደማለት ነው። አብዛኞቹ የደህንነት ካሜራዎች ደግሞ እስከ 128፣ 64 እና 256 ድረስ ሊቀበሉ ይችላሉ። ግን እናንተ 64 ጂቢ ብትገዙ በቂ ሊሆን ይችላል። ምክንያቱም የሳምንት ከቀዳላችሁ በኋላ አንዳንድ ቀን ዴሊት ያደርጋል። እዚህ ጋር የአንዳንድ ሰዎች ጥያቄ የሚሆነው እናንተ አውጥታችሁ ሚሞሪውን አውጥታችሁ ስልካችሁ ውስጥ አድርጋችሁ በሪደር አማካኝነት የምትከታተሉ ነው የሚመስላችሁ። ነገር ግን እንደዛ ሳይሆን እናንተ አፕሊኬሽን ታወርዱና ከስልካችሁ ጋር ታገናኙና ይህ ለምሳሌ አይሞ የተባለው ብራንድ አይሞ የሚባል አፕሊኬሽን አለው። ያን አፕሊኬሽን ታወርዱና የተቀዳውን የምታዩት ምንድነው ስልካችሁ ላይ አፕሊኬሽኑ ላይ ነው ማለት ነው። ስለዚህ ሚሞሪው ማውጣት አይጠበቅባችሁም ማለት ነው። ፎርማት የሚያደርገው ደግሞ ራሱ ስለሆነ እናንተ ፎርማት ማድረግ አይጠበቅባችሁም። ሁለተኛ ላይ ደግሞ በሲም ካርድ የሚሰራን የደህንነት ካሜራ ላሳያችሁ። በሲም ካርድ የሚሰራ የደህንነት ካሜራ ምን ማለት ነው? እዚህ ጋር የሲም ካርድ ፖርት አለው። እዚህ ውስጥ የሳምንት፣ የወር፣ የአመት ፓኬጅ ትሞሉና ሲም ካርዱን እዚህ ውስጥ ትከቱበታላችሁ ማለት ነው። ሲም ካርዱ ማንኛውም ዳታ የሚሰራ ሲም ካርድ ይሆናል። የኢትዮ ቴሌኮም ወይም ደግሞ የሳፋሪ ሊሆን ይችላል። ስለዚህ ምንም አይነት ዋይፋይ አያስፈልጋችሁም። ዋይፋይ ራውተር አጠገቡ መቀመጥ አይጠበቅበትም። ዳታን ደግሞ የሚያገኘው እዚህ ውስጥ በምከቱበት ሲም ካርድ ነው ማለት ነው። ስለዚህ የዚህ አድቫንቴጁ ምንድን ነው? ለምሳሌ ስራ ቦታ ዋይፋይ ብታስገቡ የምትቀጥሩት ሰው ያንን ዋይፋይ የተጠቀመ ወይም ደግሞ ብዙ ሰው ቢጠቀመው የደህንነት ካሜራው ሊቆራረጥ ይችላል ማለት ነው። ስለዚህ ይህ አድቫንቴጁ ምንድነው? ራሱ ዳታን የሚያገኘው ከምትከቱት ሲም ካርድ ስለሆነ የዳታ ወይም ደግሞ የዋይፋይ መቆራረጥ አያጋጥመውም ማለት ነው። ዲስአድቫንቴጁ ደግሞ የሚሆነው እናንተ የምትገዙት የወር፣ የሳምንት፣ የአመት ፓኬጅ ይሄ ብቻውን ነው የሚጠቀመው። ስለዚህ በቲቪያችሁ፣ በፒሲያችሁ ወይም ደግሞ በስልካችሁ የሞላችሁትን ዳታ መጠቀም አትችሉም። ዋይፋይ ጋር ተመሳሳይ የሚያደርገው ክፍለ ሀገርም ውጭ ሀገርም ሆናችሁ መከታተል ትችላላችሁ። 360 ዲግሪ ይሽከረከራል፣ ሚሞሪም ይቀበላል። ስለዚህ ልዩነታቸው የሚሆነው ምንድነው? ኢንተርኔትን የሚያገኙት ከየት ነው የሚለው ነው ማለት ነው። የዋይፋይ የሚያገኘው የዋይፋይ ራውተር አጠገቡ አስቀምጣችሁ ነው። በሲም ካርድ የሚሰራ የደህንነት ካሜራ ደግሞ ኢንተርኔትን የሚያገኘው ደግሞ ከሲም ካርዱ ከምትከቱበት ሲም ካርድ ነው። ስለዚህ ዋጋውን ደግሞ ልንገራችሁ። በመጀመሪያ ያሳያችሁ በዋይፋይ የሚሰራ የደህንነት ካሜራ ነው። በዋይፋይ የሚሰራ የደህንነት ካሜራ ከኢንፎቴክ ከ12500 ብር ጀምሮ ከነፃ ገጠማ ጋር ታገኛላችሁ። እንደ ምስል ጥራቱ እንደ ብራንዱ ዋጋው እየጨመረ ይመጣል ማለት ነው። በሲም ካርድ የሚሰራ የደህንነት ካሜራ ደግሞ ከ21 ሺህ ብር ጀምሮ ከነፃ ገጠማ ጋር ታገኛላችሁ። እንዳልኳችሁ እንደ ብራንዱ እንደ ፊውቸሩ ዋጋው ከፍ እያለ ይመጣል ማለት ነው። ስለዚህ ዝቅተኛው የዋይፋይ 12500 ሲሆን በሲም ካርድ የሚሰራው ደግሞ ዝቅተኛው 21 ሺህ ብር ይሆናል ማለት ነው። በ0924694999 በመደወል ማዘዝ ትችላላችሁ። አድራሻችን የሚገኘው ቦሌ ብራስ የወደ አቢሲኒያ ገባ ብሎ ኬኬር ህንፃ ነው። ከኢንፎቴክ እነዚህን እቃዎች ኦርደር ስታደርጉ ነፃ የገጠማና ነፃ የማማከር አገልግሎት ታገኛላችሁ። ኢንፎቴክ የቴክኖሎጂ ዓለም ምርጡ የቴክኖሎጂ ቻናል ነው። ባባይ ቻው።